አይሁድ 300 ዓመት ያህል ይህንን መስቀል በመቅበር እንግዲህ ቆሻሻ እንዲጣልበት በማድረጋቸው በዚህ የተነሳ እሌኒ ንጉሥ ቆስጠንጢኖስ እሌኒን አስነስቶ እግዚአብሔር እሌኒን አስነስቶ ይህንን መስቀል ፍለጋ ወደ ኢየሩሳሌም ሄዳ በዛሬው ዕለት ደመራ አስደምራ እንግዲህ ካህናት በተሰበሰቡበት የዕጣኑ ጢስ በጤሰበት እንግዲህ ተጢሶ ደመራ ተደምሮ በዛሬው ዕለት የመስቀሉ ምልክት ያየንበት ዕለት ነው። መስከረም 16 መስቀሉን ምልክት ያየንበት ነው። መስከረም 17 ቁፋሮ የተጀመረበት ነው። መጋቢት 10 ቀን የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱሱ መስቀል የወጣበት ዕለት ነው። እንግዲህ በዛሬው ዕለት እንግዲህ መስቀሉ 3 አይነት መስቀል እንደቀበሉ እናያለን። የመድኃኒታችን የኢየሱስ ክርስቶስን መስቀል ከስር አድርገው ሌላውን የፈያታዊ ዘሌማንና የፈያታዊ ዘጠጋምን መስቀል ከላይ አድርገው ሲከፈል የጌታችን መስቀል ብርሃን ሲያበራ ድውይ ሲፈውስ ለምጻም ሲያነጻ የታየበት መጋቢት 10 የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀል ብርሃን ያበራበት ዕለት ነው። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ መስቀል በሰላም በፍቅር አደረሳችሁ አደረሰን። መስቀሉ የሰላም የፍቅር የአንድነት የመተሳሰብ ያድርግልን። መልካም በዓል። በዚህ ነው ቤት ነው ወደ